ሚስቶችሁን ፋክት ነው። እኔ እኮ ለአማራ ህዝብ ችግር ሴንሲቲቭ ነኝ። እሺ አልኩ እኮ እሺ ካልኩ በኋላ ለምን አታውቁ? ለአማራ ህዝብ ልትይኝ ችግር የለውም። ለአማራ ናሽናሊዝም ነው ያልሽ። እኔ የአማራ ናሽናሊዝም ይሄን ያህል እኮ እንደ ሪቴት ሊያደርግ አይገባም። ያደርገኛል። አምኖት ናሽናሊስት እሱን የሚያስገድደን ቆይ ግን ለአማራ ህዝብ ሴንሲቲቭ ነኝ ካልክ እሺ ለአማራ ህዝብ ችግሮች ሴንሲቲቭ ነኝ ካልክ የአማራ ህዝብ ችግር ዋናው ምንጩ ፍረጃውና በልዩ ሁኔታ በኢስታብሊሽመንት ደረጃ በትርክት በፖሊሲ ደረጃ የተነሳበትን ነገር የአማራው ብቻ የተበደለ አታድርጉ ብለህ ስታነሳ ሴንሲቲቭ አለመሆንህን ነው የሚያሳየው። ማንሳትህ ራሱ አዎ ኦፍኮርስ እሱን ምን ተመልካች ይፈርደዋል። አማራ ብቻ የተበደለ አታድርጉ ማለት ማይመጣጠኑ ነገሮችን እንዲህ ብሎ መጥራት ራሱ ሴንሲቲቭ እኔ እንዳልኩት ነው እኔ ያልኩት ነው የሚያደርገኝ ሴንሲቲቭ አለመሆንህን ነው። ምክንያቱም ለአማራ ህዝብ ችግር ሴንሲቲቭ ነኝ የሚል አካል አይደለም የአንተ የአማራው አባላት ብቻ ናቸው። ስለዚህ አንቺ እያልሽ ያለሽው አሁን ኢትዮጵያ ውስጥ በማንነቱ አማራ ብቻ ነው ጥቃት ደርሶበት የሚያቀያልሽ ነው። አማራ ብቻ የሶርኖ ነገር አታድርገው። ምንም ግን አይወዳደርም። ስለ ኮንሶ እየተወራ ኮንሶ እኮ ብቻ እኮ አይደለም ቢባል ያስኬዳል። ግን የአማራው ኮንሶ ግን አንተ እንደምትለው አማራ ብቻ ነው ማለት ነገሩን ዳውንግሬድ ማድረግ ነው። አውቆ ማደናቆር ነው። እንዲህ መባል ራሱ የለበትም ነው መባሉ ልክ አይደለም። መባሉ የሰውየው ኢንቴንሽን ለአማራ ናሽናሊዝም አሚን ለአማራ ህዝብ ችግር ሴንሲቲቭነቱ የሚያሳይ አይደለም። ምንም አይነት ነርቭ የሌለው ሰው ነው እንደዚህ የሚያወራው። አሁንም ቢሆን እሱን በፍጹም ልታሳምነኝ አትችልም። ይሄንን እና ህዋትንና ኦነግን ብቻ መሳደብ እኔ ተሳደብ ያለቅም። ኦፍኮርስ ግን አንድ ለአማራ አስባለሁ የሚል ሰው ሁለት የሁሉ ነገር ነቅሶ ቢያወጣ ምንም የሚፈረድ ነገር የለውም። ጦርነቱ የስልጣን ነው እንጂ የህዝብ አይደለም ብለሻል። ስለዚህ የአማራ ህዝብ አይደለም። እዚህ ጋር ደግሞ ያልከው ነገር ምንድን ነው? ጦርነቱ የስልጣን እንጂ የህዝብ አይደለም ካልሽ በኋላ ግን ጦርነቱ ደግሞ የአማራ ህዝብ ነው ትያለሽ። እኔ አንተ ጊዜ ጋር ልጠይቅህ፣ ጦርነቱ የአማራ ህዝብ ጦርነት አይደለም። አዎ በሀገር ሰላም የተቀመጠ ሰው ግን ጦር ሲመጣበት ግን የራሱ ያደርጋል። ይሄን ያደረገው ወያኔ ነው። ስለዚህ እንዲህ ለማለት ነው የፈለኩት። ግን እኔ አንተን እዚህ ጋር ልጠይቅህ፣ ጦርነቱ የአማራ ብቻ አይደለም የምትለው ነው ምንድን ነው? የትግራይም ነው አይደለም? እሱ መልስልኝ። የትግራይ ትመጣለህ። ስለዚህ የአማራ ህዝብ ሲጀመር የአማራ ህዝብ ጦርነት አይደለም የሚባለው እንዴት ነው? ከመታረድ ወዲያ የሬሳ ክምር ከመከመር ወዲያ ምን ይምጣ? ጦርነቱ ሲጀመር ተወርሮ ሮኬት ተወርሮ በስማም የተባለው በማን ነው? በአማራ ላይ አይደል እንዴ? በጦርነቱ ሁሉ አማራ የኔት አማራ 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 ሲባል ነበር። የአማራ ልዩ ኃይል ጄኖሳይደር የአማራ እንደዚህ ስም የወጣው እኮ ለአማራ ኃይሎች እኮ ስም የወጣው የጄኖሳይደርነት ስም የወጣው ከወያኔ ነው። አማራ ብቻ አማራ ሳይሉ ማንንም አይናገሩም። ስለዚህ የአማራ ህዝብ ጦርነት አይደለም የሚባለው ቤት